ማግስት ሚዲያ። ሰላም ጤና ይስጥልን። የማግስት ሚዲያ ቤተሰቦች የዕለቱን መረጃ በማስከተል እናቀርባለን። መላው የኢትዮጵያ አንድነት ድርጅት መኢአድ የኢትዮጵያ መንግስት ደላላ ሆኖ ዜጎች የባርነት ኑሮ እንዲኖሩ እያደረገ ነው አለ። በድሬዳዋ የሚገኙ የንግድ ድርጅቶች መንግስት እስከ ምሽት 4 ሰዓት ድረስ መስራት ግዴታ ነው ብሎ ላላስፈላጊ ድካምና ወጪ እየዳረገን ይገኛል አሉ። በዶክተር ደብረጽዮን የሚመራው የህወሓት አንጃ የትግራይ ሰራዊትን የማፍረስ እንቅስቃሴን ተቃወመ። ሀገራዊ ፓርቲ ሆኖ ለመንቀሳቀስ በመደራጀት ላይ የሚገኘው የንጋት ኮከብ ለኢትዮጵያ በመንግስት ሆን ተብሎ ተሰውረዋል ያላቸውን የአደራጅ ኮሚቴ አባላቱን እስካሁን ማግኘት እንዳልቻለ አስታወቀ። ዜናዎቹን በዝርዝር መላው የኢትዮጵያ አንድነት ድርጅት መኢአድ መንግስት ደላላ ሆኖ ወደ ውጭ ሀገር በመላክ በ19ኛው ክፍለ ዘመን የቀረውን የባርነት ኑሮ ለማስቀጠል እያደረገ ያለውን የወደቀና ለዘመኑ የማይመጥን የዲፕሎማሲ ሂደት እንዲያጤንና እንዲያስተካክል ጠየቀ። ድርጅቱ በአብዛኛው በውጭ ሀገር ስደት ላይ አተኩሮ ባወጣው መግለጫ ወጣቶች በሀገር ቤት ሰርተው መኖር እንዲችሉ ባለማድረግ ስደትን ማመቻቸትን የተቃወመ ሲሆን በማይናማርና በተለያዩ ሀገራት እየተሰቃዩ ለሚገኙ ዜጎችም አስቸኳይ መንግስታዊ ድጋፍ እንዲደረግላቸው አሳስቧል። ስርዓቱ በወለደው ሁኔታና ህገወጥ ባለስልጣናት በሚያደርሱት ግፍ ወጣቶች ወደ የመንና የሰላም ችግር ወዳለባቸው ሀገራት ጭምር መሰደድን አማራጭ የሌለው አድርገው መቁጠራቸው የሚያሳየው በሀገራቸው ምን ያክል ግዞተኛ መሆናቸውን ነው ያለው መኢአድ ይህንን ግፍ ለማስወገድ በጋራ እንቁም ሲል ጥሪ አቅርቧል። መኢአድ በዚሁ መግለጫው አክሎም ሀገርን ከማጥፋት ህዝብንም ከአስከፊ ረሃብ፣ ስደትና ሞት በማላቀቅ ኢትዮጵያንና ኢትዮጵያዊነትን የሚያስቀድም በህዝብ አመኔታ የተመረጠ ዲሞክራሲያዊ መንግስት እስኪመሰረት ድረስ የሀገርን ታሪክና ህዝባዊነቱን ተሸክሞ በጽናት እየታገለ መቀጠሉን ገልጿል። በሀገር ውስጥም በተለያዩ አካባቢዎች በተለይ በአማራ፣ በትግራይና በኦሮሚያ ከጊዜ ወደ ጊዜ አድማሱን እያሰፋ በመጣው ጦርነትና የንጹሃን እልቂት በጦርነት የሚመጣ ሰላምም ሆነ የሀገር አንድነት አለመኖሩን ደጋግሞ ድምፁን ማሰማቱን ያስታወሰው ድርጅቱ ይባስ ተብሎ በሃይማኖት መካከል ሌላ ግጭትና ጦርነት ለመክፈት ከፍተኛ ቅስቀሳ ሲደረግ ሰሞኑን በስፋት ተመልክተናል ብሏል። አማኙ ህዝብም ሆነ አጠቃላይ ማህበረሰቡ እንዲህ አይነቱ ድርጊት ሆን ተብሎ እየተቀነባበረ የሚፈጸም ሴራ ተግባር መሆኑን በመረዳትና አስቀድሞ በመንቃት በማወቅም ሆነ ባለማወቅ በዚህ ተግባር ተባባሪ ባለመሆን ሃይማኖቱን መጠበቅና ማስጠበቅ እንዳለበት አስገንዝቧል። በድሬዳዋ የሚገኙ የንግድ ድርጅቶች መንግስት እስከ ምሽቱ 4 ሰዓት ድረስ መስራት ግዴታ ነው ብሎ ላላስፈላጊ ድካምና ወጪ እየዳረገን ይገኛል አሉ። ይህን ግዴታ ተላልፎ የንግድ ድርጅት አስቀድሞ የዘጋ ሰው ሱቁ እየታሸገና 20 ሺህ ብርና ከዛ በላይ እየተቀጣ ይገኛል ብለዋል። አስተዳደሩ ካስፈለገ 24 ሰዓትም እንድትሰሩ እናስገድዳለን እያላቸው መሆኑን ገልጸዋል። ከቀናት በፊትም ካፒታል ጋዜጣ የአዲስ አበባ ባለሀብቶች ፎረም በከተማ ውስጥ የሚገኙ ባለሀብቶች ከባድ ችግሮች እያጋጠሟቸው መሆኑን የዘገበ ሲሆን ባለሀብቶቹ ከቅርብ ጊዜ ወዲህ ያለአግባብ ድርጅቶቻቸው እየታሸጉ እየፈረሱና ሌሎችም ደግሞ በመንግስት የሥራ ቦታቸው ያለምትክ እየተነጠቁ መሆኑን የገለጹ ሲሆን ይህም ስራ እንዲያቆሙ እንዳደረጋቸው ተናግረዋል። ከዚህ በተጨማሪ ያላመኑበትን ከፍተኛ ግብርና ታክስ እንዲከፍሉ እየተገደዱ መሆኑንና የባንክ አካውንታቸው እየታገደ ከሀገርም እንዳይወጡና እንዳይገቡ እየተደረጉ ነው ተብሏል። ከዚሁ ጋር በተያያዘ በስልክ ዛቻና ማስፈራሪያ ማድረስ፣ የማያምኑበትን አሰልቺና ተደጋጋሚ መዋጮዎች መጠየቅ እንዲሁም ተረጋግተው ስራቸውን እንዳይከውኑ ማዋከብ፣ የብድር አገልግሎት በበቂ ሁኔታ ያለማግኘትና የመሳሰሉት ችግሮች እየደረሱባቸው መሆኑ ተገልጿል። በዶክተር ደብረጽዮን የሚመራው የህወሓት አንጃ የትግራይ ሰራዊትን የማፍረስ እንቅስቃሴን ተቃወመ። ህወሓት በማህበራዊ ትስስር ገጹ የቀጠለው ብሔራዊ ክህደት ይቁም በሚል ባወጣው መግለጫ ሰራዊታችንን በመበተን የትግራይ ህዝብን ለከፋ አደጋ ማጋለጥ አይቻልም ብሏል። ሰራዊቱ ትላንትም ሆነ ዛሬ የትግራይ ህዝብ ሰላም፣ ህልውናና ደህንነት ዋስ ነው ሲል የገለጸው ህወሓት ልክ ህወሓትን ከውስጥም ከውጭም ለማፍረስ ሲደረግ እንደነበረው እንቅስቃሴ
ሰራዊቱ ተሰላይቶና ተስፋ ቆርጦ እንዲበተን ከውስጥና ከውጭ የተቀናጀ ሴራ ሲሰራ ቆይቷል፣ አሁንም ቀጥሏል ብሏል። በፕሪቶሪያው ስምምነት አንድ የመከላከያ ሰራዊት እንዲኖር አምኖና ተቀብሎ የተፈራረመው ህወሓት ሰራዊቱን የማፍረስ ሙከራም ሆነ የሰራዊቱ ከፍተኛ አመራሮች ለማገድና ለማባረር በትግራይ ጊዜያዊ አስተዳደር የቀድሞ ሲል በጠራቸው ፕሬዝዳንት ተፈርሞ የተጻፈው ደብዳቤ ከኃላፊነት ውጭ የተደረገና ተፈጻሚነት የሌለው መሆኑ አሁንም በግልጽ ሊታወቅ ይገባል ሲል ተቃውሟል። ይህ በእንዲህ እንዳለ በአዲስ አበባ ላይ ለጋዜጠኞች መግለጫ ለሰጡት የጊዜያዊ አስተዳደር ፕሬዝዳንት ህወሓት ምላሽ ሰጥቷል። በዚህም ትግራይ ላይ ሽብር እንደታወጀ፣ ግጭት እንደተጀመረ የሚነዛው ሐሰት ነው፣ ትግራይም ሰላም ነች ሲል አስተባብሏል። የጊዜያዊ አስተዳደሩ አመራሮች እያሴረና ቢሮዎችን እየተረከበ የሚገኘው ህወሓት በምላሹ በሰጠው በዚህ መግለጫ የተደረገው በፕሪቶሪያ ስምምነት መሰረት የትግራይን ጉዳይ በአግባቡ ያልያዘው ጊዜያዊ አስተዳደር ጽሕፈት ቤቶች ለህዝብ አገልግሎት እንዲሰጡ በማድረግ ሰላምና መረጋጋት ለትግራይ ማምጣት ነው ሲል አስተባብሏል። ፕሬዝዳንት ጌታቸው በአዲስ አበባ መግለጫቸው ተፈናቃዮችን የመመለስም ሆነ የዲዲአር ስራ የተቋረጠው በፌዴራል መንግስት ችግር ሳይሆን በራሳችን የእርስ በርስ ችግር ነው ያሉ ሲሆን ህወሓት በበኩሉ ለፌዴራልም ሆነ ለዓለም አቀፍ ማህበረሰብ የምናሳስበው የፕሪቶሪያው ስምምነት እንዲተገበር፣ የትግራይ ህዝብ አጠቃላይ መሻት እንዲሳካና ተፈናቃዮች እንዲመለሱ መሆኑን ገልጿል። የፌዴሪ መንግስት ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ዛሬ ተቀማጭነታቸውን አዲስ አበባ ላደረጉ የውጭ ሀገራት ዲፕሎማቶች በሰጡት መግለጫ ራሱን ነጥሎ ያወጣው የህወሓት አንጃ የፕሪቶሪያው ስምምነት ሙሉ በሙሉ እንዳይተገበር እንቅፋት ሆኗል ብለዋል። በተጨማሪም ህወሓት ጠቅላላ ጉባኤ እንዲያካሂድ ምርጫ ቦርድ የሰጠውን መመሪያ አለመቀበሉንና የፌዴራል መንግስት የፕሪቶሪያውን ስምምነት ሙሉ በሙሉ እንዲተገበር እየሰራ መሆኑን ገልጸው መንግስት የክልሉን ወቅታዊ ሁኔታ በጥሞና እየተከታተለ ነው ብለዋል። በትግራይ ያለው ሁኔታ ከዕለት ወደ ዕለት እየተባባሰ ባለበት በዚህ ወቅት በርካቶች ስጋታቸውን እየገለጹ ሲሆን የአፍሪካ ህብረትና ተቀማጭነታቸውን አዲስ አበባ ያደረጉ 20 ኤምባሲዎችና የአውሮፓ ህብረት አባል ሀገራት የትግራይ ሁሉም ወገኖች ውጥረትን በማስወገድ በአስቸኳይ ንግግር እንዲጀምሩ ባወጡት መግለጫ ጠይቀዋል። ኤምባሲዎቹ በክልሉ እየተባባሰ የሄደውን ውጥረት በቅርበት እየተከታተሉ መሆኑንም አስታውቀዋል። ሀገራዊ ፓርቲ ሆነው ለመንቀሳቀስ በመደራጀት ላይ የሚገኘው የንጋት ኮከብ ለኢትዮጵያ በመንግስት ሆን ተብሎ ተሰውረዋል ያላቸውን የአደራጅ ኮሚቴ አባላቱን እስካሁን ማግኘት እንዳልቻለ አስታወቀ። አደራጅ ኮሚቴው ለማግስት ሚዲያ በላከው መግለጫ አስገድዶ ለተሰወሩ አደራጅ ኮሚቴ አባላት የካቲት 10 እና 12 2012 ዓ.ም መግለጫ ማውጣቱን እንዲሁም ለኢትዮጵያ ብሔራዊ ምርጫ ቦርድና የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርት ማድረጉን አስታውቋል። ከየካቲት 10 እና 12 2017 ዓ.ም መግለጫ በኋላ የቀድሞ የኢዜማ አመራርና የንጋት ኮከብ አደራጅ ኮሚቴ አባል የሆኑት አቶ ሀብታሙ ኪታባም በተመሳሳይ ሁኔታ መኖሪያ ቤታቸው ተፈትሾ በመንግስት ኃይሎች ያለ ፍርድ ቤት መጥሪያ የተወሰዱበትን ቦታ ማወቅ በማይችሉበት ሁኔታ የተሰወሩ መሆኑን የፓርቲው አደራጆች ከቤተሰቦቻቸው መረጃውን አግኝተው ለኢትዮጵያ ብሔራዊ ምርጫ ቦርድና የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርት አድርገው እንደነበር ገልጸዋል። ከአፈና የተረፉት የአደራጅ ኮሚቴው አባላት መጋቢት 2 2017 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድና የኢትዮጵያ ሰብአዊ መብት ኮሚሽን በመገኘት ሁለቱ ተቋማት የደረሱበትን ለመረዳት ጥያቄ ማቅረባቸውን ኮሚቴው በዚሁ መግለጫው አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ፣ የፌዴራል ፖሊስና የወንጀል ምርመራ ጠቅላይ መምሪያ ስለነሰብስብ ያለሙ፣ አማኑኤል የማነ ብርሃን፣ ሱራፌል ብሩክና ክፍሎመ ሀብቴ እንዲሁም በወቅቱ በመንግስት ኃይሎች ታስረው የነበሩት ሀብታሙ ኪታባና ሀብታሙ ሻተላ በተመለከተ በደብዳቤ ጠይቆ ከ8 ቀናት በፊት በስር ላይ የማይገኙ መሆናቸውን በደብዳቤ የገለጸ መሆኑን ማወቅ ችለናል ብሏል። የኢትዮጵያ ሰብአዊ መብት ኮሚሽን በተለያዩ ጊዜያት ለጠይቃቸው ጥያቄዎች ምላሾች እየሰጠ የቆየን ቢሆንም እስካሁን ከተሰጠው መረጃ ተነስቶ በተጨባጭ የተደረገ ጥረት አለመኖሩን ለግብረ ኃይሉ ከተደረገው ገለጻ መረዳታቸውን ገልጸዋል። ይህ በእንዲህ እንዳለ የንጋት ኮከብ ለኢትዮጵያ አገራዊ ፓርቲ ሆኖ ለመመዝገብ ከኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ የምዝገባ ፈቃድ በማግኘት በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ስርዓት አዋጅ 1162/2011 መሰረት የጀመረውን ህጋዊ መደራጀት እንቅስቃሴ ተጠናክሮ የሚቀጥል መሆኑን አስታውቋል። በታሪክ ፊት በሚያሳፍር አስገድዶ የመሰወር ተግባር ሰለባ የሆኑት የአደራጅ ኮሚቴ አባላት ቤተሰቦችን የማጽናናት እንዲሁም ድጋፍ በሚያስፈልጋቸው አቅጣጫ ድጋፍ የሚያገኙበትን ሁኔታ እያመቻቸ እንደሚገኝ የገለጸው ኮሚቴው የፖለቲካ ፓርቲዎች፣ የሰብአዊ ድርጅቶች፣ ዓለም አቀፍ ማህበረሰብ እንዲሁም መላው የኢትዮጵያ ህዝብ ይህን አሳፋሪ ድርጊት በማውገዝ በእገታ ላሉት ወገኖቻችን ድምፅ እንድትሆኑ ሲል ጥሪ አቅርቧል። የተወደዳችሁ የማግስት ሚዲያ ቤተሰቦች ለዛሬ ያዘጋጀናቸው መረጃዎች እነዚህ ነበሩ። ሰላም።